ሰላም እንዴት ናችሁ? ደህና ናችሁ? የሀገሬ ልጆች የወንዜ ልጆች እንዴት ናችሁ? ሁሉ ሰላም ነው ወይ? በስደት ያላችሁት እህት ወንድሞች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ። እንዴት ናችሁ? ሙቀት የዱባይ ሙቀት እንዴት ይዟችኋል? ቀየው ጀመረ እኮ ሙቀት። እኔ ውጭ ላይ ልብስ ላሰጣ ወጥቼላችሁ ማለት ነው። በጣም ነው የሚሞቀውና በቃ ልነግራችሁ አልችልም። ከዛ እንግዲህ ስቡት እንግዲህ ምን 5 ደቂቃ 10 ደቂቃ ራሱ አልቆይም እኮ አሳሰጣ ማለት ነው። እና እኔ እንደዚህ የሆንኩት ውጭ ላይ የሚሰሩ ወንድሞቻችን ማለት ነው እንዴት ነው የሚሰሩት ብዬ አሰብኩኝ። እውነት በጣም ይከብዳል። እውነት እንደውም አሁን ገና 5ኛው ወር ነው ማለት ነው። አሁን 7 8ኛው ወር በጣም ነው የሚሞቀው። እና ውሃ ጠጡ እላችኋለሁ። እና በዚህ አጋጣሚ አንድ ነገር ልንገራችሁማ ማለት ነው። ሌሎቻችሁ እህቶቼ ትማሩበታላችሁ ማለት ነው። አንድ ጓደኛ ነበረችኝና እዚህ ዱባይ ውስጥ ማለት ነው። እና እንትኖን አመጣች፣ ያጎቷን ልጅ አመጣች። ካልወሰድሽኝ ብሎ ማለት ነው። ካልወሰድሽኝ ዱባይ ብሎ አመጣችው ማለት ነው። ስንት ሺህ ብር ከፍላ 500 ሺህ ብር ትበላ 400 ሺህ ብር ከፍላ መጣች ለደላላ ማለት ነው። በዚህ አጋጣሚ ለምንድን ነው በኤጀንሲ ግን የሌለው ማለት ነው? ልክ እኛ ሴቶች እንደምንመጣ ሁሉ ለምሳሌ እኛም በደላላ ነው የምንመጣው። በእርግጥ ያው ኤጀንሲዎችም አሉ፣ ያው ስለማያፈጥኑላችሁ በብዛት እኛም ደላላ ነው እንትን የምንለው። ግን እንደ ወንዶች ታዲያ ይሄን ያህል ሺህ ብር ከፍለን አንመጣም። እኛ ግፋቢል እንደው 50 ሺህ 40 ሺህ ሊሆን ይችላል ከፍለን የምንመጣው። ግን ወንዶች ግን ለምንድን ነው ይሄን ያህል ብር ከፍለው የሚመጡት? ግን ለደላላ ደግሞ እኮ ደላላ እዚህ ራሱ ተቀብለው እኮ ስራ ራሱ አያስገቧቸውም። እውነት እናላችሁ። ከዛ ያው 5 ነው 4 ከፍላ መጣችው። ካመጣችሁ በኋላ ደላላው ስራ ላይ ያስገባው ነው። ስራም አላጣ አምቶ የጃዛ ቦታ አስቀመጠው ማለት ነው። ከዛ ያው የፈረደባት እህታችን አስገባችሁ ማለት ነው። ስራ አስገባችሁ። ካስገባችሁ በኋላ የገባው ስራ ምንድነው? ይሄ ውጭ ላይ መስራት ነው። ይሄ ያለ አይደለ? ይሄ ግንበኝነት ነው ምናምን ነገር ውጭ ላይ የሚሰሩ ወንዶች አሉ አይደለ? ከዛ እሱን ነው የሚሰራው እና አልቻለውም ሙቀቱን ምናምን። አሁን ወደ ሀገሬ መልሽኝ፣ በቃ ወደ ሀገሬ ነው የሚሄደው አላት። ገና ከመጣ እኮ ማለት ነው ወር ከ15 ቀኑ እንደዚህ ነው። እና ወደ ሀገሬ መልሽኝ ምናምን አላት። ገና እንትን ቪዛ ራሱ አልተሰራለትም ማለት ነው። በቪዚት ቪዛ ነበር የመጣውና አልተሰራለትም ራሱ። እና የሁላችሁ የኔ ያህል ብር ከፍላ መጣ። አሁን እንደ የኔ ያህል ብር ከፍዬ መጥቼማ አትሄድም ወደ ሀገር አለችው። እሱ ደግሞ እንደው ነቂኝ ነው እዚህ ሀገር መስራት አልፈልግም አሉ። አያችሁት? እንደሚወራው አይደለም ማለት ነው። እዛ ሁናችሁ የሚያስቡትና እዚህ መጥተው ሲያዩት በምንም አይገናኝም። እና እኔም ስልኩን አስወጣኝ ማለት ነው። እኔም ነገርኩት ቢያንስ እንኳን የእህትህ የከፈለችውን ብር መልሰህ ከዛ ወደ ሀገር ትሄዳለህ፣ አመት እንኳን ሰርተህ ከዛ እየለመድከው ትመጣለህ ምናምን ነገር ስለው፣ ኧረ እንደው በአንገቴ እንትን ገመድ እንትን ይበል እንደው በጭራሽ ወደ ሀገሬ ነው የሚሄደው አለ እላችኋለሁና አሁን ልጅቷ ብታሳዘነች የእውነት በማዳም ቤት ሰርታ የኔ ያህል ብር አውጥታ ከፍላ መጣ። ልጁ መስራት አይፈልግም። እውነት ልንገራችሁና መስራት አይፈልግም። ያው እኛ ሀገር እና እዚህ ሀገር ታውቃላችሁ አየሩ ምን ያህል እንደሆነ። ወንዶች የኛ ሀገር ወንዶች ደግሞ አይችሉም። ከሚገርማችሁ አሁን ለምሳሌ ፓኪስታን፣ ህንድ ስታዩ አሁን ለምሳሌ ፓኪስታን እዚህ ቤት ነው ያለበት ቤት አሁን አለ መጥቶ አጽዳርቶ ግቢውን አጽዳርቶ የሚሄድ ማለት ነው። ትናንትና ስንት ሰዓት ነው? በቃ ወደ 2 ሰዓት 3 ሰዓት መጣ በዱባይ አቆጣጠር ማለት ነው። መጣ አጽድቶ ሄደ። በዛ ፀሐይ ልነግራችሁ አልችልም። ውጭ ራሱ ወጣችሁ ራሱ እንትን የማትሉበት በዛ ፀሐይ አጥቦ ምናምን ሄደ። እኔ በጣም ነው የገረመኝ ማለት በቃ ምንም አይመስላችሁም። በቃ ስራ ኧረ በጣም ልነግራችሁ። የኛ ሀገር ወንዶች ደግሞ ምንድነው ለፍስፍሶች ናቸው። አቅም እንደዛ አይነት ነገር አይሰሩም። በቃ እንደ ህንድና እንደ ፓኪስታን ፍግት ብለው አይሰሩ። ደግሞ ዱባይ ደግሞ እንደምታስቡት አይደለም። እንደዛው ናቸው። ካልተሰራ ደግሞ አይሆንም። ደላላ እንደሚለው አይደለም። ደላላ
በኤርክ በወር በሁለት ወር የከፈልከውን ብር ትመልሳለህ ምናምን ብሎ እንደሚያወራው አይደለም ደላላ የሚያወራውና ዋናው ቦታው መተው ሲያዩት ግን በጭራሽ አይገናኝም። እና እንደዚህ ስለሆነ አሁን ልጅ እቺ ጓደኛዬ በጣም ተቸገረችላችኋለሁ። በቃ አሁን ድጋሚ ደግሞ እንግዲህ ለትኬት ከፍላ ልትለው ነው እንግዲህ። አልሰራም ካላት ምን ታደርገዋለች? አስቡት እንግዲህ እሷም ራሱ አጥፍታለች። እውነት አንዳንድ እህቶቻችን ግን ለምንድን ነው ግን እንትን የምትሉት ማለት ነው የምታመጡት ወንድሞቻችሁን የአክስት ልጅ ያጎት ልጅ። አሁን እኔ የአክስቴ ልጅ ውሰጂ ስለኝ እኔ ስራ የለም ምናምን ብዬ እንትን አልኩት። ደግሞ እውነት ነው ስራ የለም እና አታምጡ። እውነት ወንዶቹን አታምጡ። በቃ ከቻላችሁ የኔ ያህል ሺህ ብር ከፍላችሁ እንደውም ከምታመጧቸው ይልቅስ እዛ የሆነ ነገር ቢሰሩ አይሻልም እንዴ? እርግጠኛ ነኝ በ400 እና በ500 መቼስ የሆነ ነገር ይከፈላል። ለምሳሌ አለ ብዙ ከትንሽ እንጀምር ከተባለ ትንሽ ነገር ተከፍቶ ይሰራል እኮ። ያው አሁን ሀገራችን ሰላም አለመሆኑ ነው እንጂ እኮ የሚሰራ እኮ አይጠፋም እኮ አይደል እንዴ? እና እኔ ዱባይ ላይ ለወንድ ልጅ አይመችም ነው የምላችሁ ውዶችዬ። እና ያው እዛ ሆነው ሲያዩትና እዚህ መተው ሲሄዱ ስለማይገናኝላቸው ከዛ የሚያከስሯችሁ እናንተን ነው። እዚህ መተው አንሰራም ካሉ ምን ታረጋላችሁ? የምትከስሩት እናንተ ናችሁ። እና ስለዚህ አስቡበት እላችኋለሁ ውዶችዬ። እና ይሄን ለማለት ነው።